እንግዲህ እኔም እየተንቀጠቀጥኩ ነው። እኔ ራሴ እንደዚህ አይነት ነገር አጋጥሞኝ ያቅምና ማዘር ግን ምንም ህመም የለባቸውም አይደል? አይ ምንም አይነት ህመም የለባቸው ነው የለባት። ብቻዬን ላከብር ነው ልጄ ሳትመጣልኝ ለበዓል ብለው በጣም አዝነዋል። ምን የሚሰማቸው ይመስልሻል? ደውዬ ነበር ትናንትና እንዳዘነች በጣም ምናምን ነግረውኛል። አለቅሳለች ምናምን እንደውም ወደ ገጠርም ሄዳለሁ ካልሆነ በቃ እሷ ማትመጣ ከሆነ እያለች ምናምን በጣም አዝናለች። ቀላል አይደለም። አንዲት ልጅ አረብ ሀገር ሰርታ ጥራ ግራ እናቷን እየረዳች ቆይታ ከዛ መታ ደግሞ ይህንን ማዘጋጀት ቀላል ነገር አይደለምና በጣም ነው ደስ ያለኝ። እውነት እንግዲህ ማዘርም ደግሞ ምን እንደሚሰማቸው በጣም ጓጉቻለሁ ለመስማት። ማዘር እዚህ ቤት ሲመጡ እኔ ሀና ከአረብ ሀገር የመጣችዋል ያንቺን ጓደኛ ወክላ ትተውናለች፣ እኔ ደግሞ የእሷ ወንድም ሆናለሁ፣ እሷ ልቀበል ነው የመጣሁት። ከዛ ማዘር ሲመጡ እሷን እንኳን ደህና መጣሽ ይሏታል። እንኳን ደህና ጠበቃችሁኝ፣ ቤቴን ስላዘጋጃችሁልኝ በጣም አመሰግናለሁ፣ አስቸገርኳችሁ ትላለች ማለት ነው እሷ ጓደኛሽን ወክላ። እኔ ደግሞ የእሷ ወንድም ነኝ፣ ረዴት አትመጣም ወይ እርሶስ ልጅ መቼ የምትመጣው ያወራቸዋል። ካሜራውን ሲያዩ ግራ እንዳይገባቸው ነገር ናቸዋል አይደል? ጓደኛዬ እንደምትመጣ ስለምታውቅ ዛሬ እንደምትመጣ ታውቃለች። ቤቱ ምናምን አስተካክላችሁ ጠብቋት እና ለእኔ ቪዲዮ እንድትልኩልኝ አንቺም ተዘጋጅ ምናምን ብያታለሁ። ያው እሷ ስለተናደደች አይመለከተኝም ምናምን ብላለች። እንግዲህ እስኪ ተዘጋጅታ እንደምትመጣ ተስፋ አደርጋለሁ። የተወደዳችሁ ተመልካቾቻችን እንግዲህ የሰርፕራይዙ ሰዓት ደርሷል። ማዘር እየመጡ ነው። ረዴት ነፍሷ ልትወጣ ነው። እንግዲህ የምንችለውን ያህል ማዘር እንዳይነቁ እንተውናለን። ጸጥ ረጭ ብለሽ ጓዳ ትቀመጫለሽ ማለት ነው። ከዛኛ ማዘርን ተቀበለን እዚህ ከተጫወትን በኋላ ምልክት ስንሰጥ ትመጪ። ማዘር ሰላም ኖት? በጣም ነው የማመሰግነው። እግዚአብሔር ይስጥዎት። ቆንጆ ቤት ነው እንትን ያሉልኝ ያዘጋጁልኝ። እንዴት ነው ትርሶ? ረዴት አልሆነላት ማብረን ነበር ልንመጣ ያሰብነው። ረዴት ማስታስለቅሰኝ ማለት ቻትናት ችግር ከእናቴ ጋር እንኳን እናቴ ጋር ሙሉ እዚህ ብቻ ነው ማለት ጥምቀት ነው። ከኔ ጋር ይውላሉ። እኔ ሄደው በራለሁ ይሄ ነገር። በዚህ አጋጣሚ ረዴት መልእክት ልካለች ለእርሶ፣ ስጦታም ልካለች። አመጣለሁ ከቀረጸኝ በኋላ እርሶንም ትንሽ የሆነች ነገር ብለው መልእክት ቢልኩላት ለረዴት ደስ ይለናል። ዛሬ ስለምንልክላት ማለት ነው። ቅያሜዎትንም ቢሆን የሆነ ነገር ቢሏት ረዴትን በጣም ነው ደስ የሚለኝ። በጣም አሪፍ። አሁን የሴት እንግዳ የለውም። አሁን ተፈተፍለሽ ቡና ፊ ዳቦ ንቁረስ እንግዳ ነው ብለሽ ቁጭ ማለት የለም። አይ ለማራ ብዙ ነገር ነው ያዘጋጀሁት። ታዲያስ በጣም አሪፍ። ብዙ ቤት አይገኝም መሰለኝ እዚህ አካባቢ አይደል? እየመረጥን ነው እንጂ ቤት አለ። እየመረጥን ነው። አይ በጣም ቆንጆ ነው። እናመሰግናለን በጣም። ለምንድን ነው ያኮረፉት? ረዴት አልመጣም እመጣለሁ ብላ ቀረች። እሷ ታውቃለች። ስንት ዓመት ነው ይሆናል?